እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? ካህናት እኮ ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳት እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላች። እመቤታችን የወለደችው ልጅ የማይበቃ ነው እንዴ? ምን ጎልባት ነው የምትጨምረው? አምላክነቱ፣ ጌትነቱ፣ ፈጣሪነቱ ሲገባው በደንብ የክርስቶስ ፍቅር ልቡ ሲገባ ይህንን አምላክ ነው ለካ የወለደችው ብሎ ማንም ማክበር ይጀምራል። እመቤታችን ሰጥቶ የማይነቅፍ እግዚአብሔር ብቻ። ሰዎች ካረጉልህ አያስቀምጡት። በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ። ሰው በቅድስና ተጋድሎ እንደ መላእክት መሆን ይችላል፣ እንደ ሰማዕታት መሆን ይችላል፣ እንደ ጻድቃን መሆን ይችላል፣ እንደ ጊዮርጊስ መሆን ይችላል፣ እንደ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። እመቤታችን እንኳን ቀሚሷን ይዞ አማልጅን ብለን ለምነና ቀርቶ ማለት ነው በማናውቀው ጉድለታችን እንኳን ትለምናለች። ወላዲተ አምላክ ለሁላችን ትለምንልን። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ኢየሱስም እናቱን የወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። መስቀሉ አጠገብ የተገኘ ሁሉ ክርስቶስን ብሎ ነው ማለት ይቻላል? አይቻልም። ለእንጀራ ብሎ መስቀሉን የሚከብ ሰው ይኖራል። ከመስቀሉ አካባቢ የማይጠፋ ለኑሮ ብሎ ለጥቅሙ ብሎ የሚጠጋ ይኖራል። ክርስቶስን ለክፋት ብሎ የሚጠጋ ሰው ይኖራል። ክርስቶስ ወደ ታች ሲያይ ዮሐንስና እመቤታችን አሉ። አንቺ ሴት እነሆ ምንሽ ልጅሽ፣ እሱን ደግሞ እነኋት እናት። ክርስቶስ መስቀል ላይ ሆኖ ነው ይህን ቃል የተናገረው። እነኋት ምን እናት። ስቃይ ላይ እኮ ነው። ስቃዩ ግን እናቱን አላስረሳው። በመዋረድ አልቦ ዘመድ ጊዜ ተዋርዶ ይላሉ አንዱ ባለቀን። በመዋረድ ቀን የለም ዘመድ፣ በተዋረድ ቀን ዘመድ የለም። ልብ አድርጎ ክርስቶስ ተአምር ሲያደርግ ብዙዎች አብረውት ነበሩ። አብሮ ሲያበላ ሲያጠጣ ሲረባረቡ ነበረ። 5000 ሕዝብ ሲመግብ ሲያቀብሉ ሲያስተናግዱ ነበር። በታቦር ተራራ ልብሱ እንደ ፀሐይ ሲያበራ ክብሩን ለመካፈል አብረውት ነበሩ። የስቃዩ ጊዜ ግን ማንም አብሮት አልነበረም። ቅዱስ ዮሐንስ በዚህ እናደንቀዋለን። በመዋረድ ቀን ዘመድ የለም። ዮሐንስ ግን እስከ መጨረሻው ድረስ ክርስቶስን ተከተለ። ጠብቆ ከሴት ርቆ ከኃጢአት ርቆ የሚኖረው ንጹሑን ዮሐንስ ለንጽሕት እናቱ ልጅ አደረገው። ድንግሉን ዮሐንስ ለድንግሊቱ እናቱ ከደረቱ የተጠጋ ነው። ዮሐንስ ሐሙስ ዕለት ከጌታ ደረት አልተጠጋም? አዎ፣ ሌሎች ሁሉ ሐዋርያት ጌታ ሆይ አሳልፎ የሚሰጥ ማን ነው? እኔ ሆንን እያሉ ጠየቁ። ይሁዳም አይኑን በጨው አጥቦ መጥቶ ማን አለ? እኔ ሆንን አለ። አንተ አልክ አለው። ዮሐንስ ግን አሳልፎ የሚሰጥህ እኔ ሆንን አላለም። ትዕቢት ይዞት አይደለም፣ አሳልፎ እንደማይሰጠው ያውቃል፣ ይወደዋል። ጌታ ሆይ ማን አሳልፎ የሚሰጥህ ብሎ ከጌታ ደረት ተጠጋ ይላል። ከጌታ ምን ተጠጋ? ከደረቱ ለተጠጋው ዮሐንስ ከደረቷ አስጠግታ ያሳደገችውን እናቱን ሰጠ። ገብርኤል ሆይ ከአምላክ አማልደን፣ ጊዮርጊስ ሆይ ከአምላክ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እማዬ ብሎ የጠራ ማን አለ ከእመቤታችን በቀር? እማዬ ብላ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ እኛ ስንጸልይ ወደ አምላካችን ነው እንጸልየው። እሷ ግን ወደ አምላኳ ወደ ልጇም ነው። ጸሎት ቢል ተናግሮ ተሰብስ ለእግዚአብሔር። እኛ ከእግዚአብሔር ጋር የምንነጋገረው እመቤታችን ግን ከልጇም ጋር እኮ እናት ልጇን እንደምታናገር በስልክም ይሁን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ። እመቤታችንን እናት አድርጎ የሰጠበት ቃል የመስቀል ላይ ቃሉ ነው። መስቀል ላይ ከተናገራቸው ቃላት የመስቀሉ ቃል ለሚጠፉት ሞኝነት ነው። መስቀል ላይ የተናገረው ቃል ለሚጠፉ ሰዎች ተራ ነገር ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይሉን ከገለጠባቸው ቃላት አንዱ እነኋት እናትህ እነሆ ልጅሽ የሚለው ቃል። በእውነት ይህን ቃል በልቡናችን ጽላት ይጻፈልን።
እነኋት እናትህ እነሆ ምንሽ ልጅሽ ብሎ ዮሐንስን ሰጣት። ቅዱስ ዮሐንስ በእውነት እስከ መስቀል ድረስ ስለተከተለ እመቤታችንን እናት አድርጎ ለመቀበል እስከምን ድረስ መከተል ያስፈልጋል? እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፍቃድ አታገኝ እና አይ እናታችን አይደለችም የሚሉ ሰዎች እውነታቸውን አይደለች። እንደ ዮሐንስ ካልጸና የእሷ እናትነት ሊገባ አይችልም። አንቺ ሴት እነሆ ልጅሽ ካለ በኋላ አንተ ሆይ እነኋት እናትህ ብሎ ሰጡ። እመቤታችን የሁላችን እናት ናት። እነኋት እናትህ የሚለው ስጦታ በእውነት ትልቁ ለክርስቲያኖች እግዚአብሔር የሚሰጠው ድንቅ ስጦታ ነው። ቅዱስ ዮሐንስ እነኋት እናትህ ተብሎ በክርስቶስ አንደበት መሸለሙ ውስጡ ብዙ የሚያስተምረን ትምህርት አለ። የመጀመሪያው እመቤታችን ዘላለማዊት ድንግል መሆኗን ያስረዳል። ምን መሆኗን? ዘላለማዊት ድንግል። እንዴት ነው ያስረዳው ካላችሁ፣ እነኋት እናትህ አለው። ያም ደቀ መዝሙር በዚያ ሰዓት ወደ ቤቱ ወሰዳት ይላል። ወደ ቤቱ። አንዳንድ ደፋር ሰዎች እመቤታችን ሌሎች ልጆች ወልዳለች፣ ልጆች አሏት በማለት ይደሰታሉ። ይህ በጣም የሚገርመኝ እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? በጣም ያስደስታቸዋል። ልጆች አሏት እያሉ እስቲ ልጠይቃችሁ፣ አንዲት ሴት ልጅ የምትወልደው አንድ ልጅ ከወለደች በኋላ ያ ልጅ አይበቃትም አይደል? ስለማይበቃ ሌላ ልጅ ትጨምራለች። እመቤታችን የወለደችው ልጅ የማይበቃ ነው እንዴ? ምን ጎሏት ነው የምትጨምረው? እንዲሁ ካየኸው ማለት ፈጣሪን የወለደችው ከዛ የተሻለ ምን ልጅ ሊመጣ? ሁለተኛ ዮሐንስን እነኋት እናትህ አለው። ያም ደቀ መዝሙር ወዲያውኑ ይዟት ወደ ቤቱ ሄደ ይላል። ልጆች ቢኖሯት ኖሮ የሰዎች ልጆች የሌሎች ልጆች እናትን ለሌላ ለጎረቤት ይዛሃት ሂድ ይባላል አይባልም? ልጆቹም ይቃወማሉ። እንዴ እናታችን ምን ለማለት ፈልገ ነው እናታችንን ሰው ቤት የምትልከው ነው የሚባለው። እመቤታችን አንድ ልጇ ክርስቶስ ነው። የአብ ምሳሌ ናት። ለአብ ሌላ ልጅ እንደሌለው ለእርሷም ልጅ የላት፣ አንድያ ልጇ። ስለዚህ ወላዲት አምላክ ብቸኛ ልጇ ክርስቶስ ስለሆነ እነኋት እናትህ እነሆ ልጅሽ አላት። ወዲያውኑ ያደቀ መዝሙር ወደ ቤት ወሰዳት። ይሄ አንደኛው። ሁለተኛው ዮሐንስ እነኋት እናትህ መባሉ ምን ያስተምረናል? ቅዱስ ዮሐንስ እናት የለውም ወይ የሚለውን ማስታወስ ያስፈልጋል። እናት አለ የለውም? አለው። ታዲያ እናት ላለው ሰው ሌላ እናት ይጨመራል? ሌላ እናት ያስፈልጋል ካላችሁ እናት አለችው፣ ግን መሻሻል የምትፈልግ እናት ነች። የዮሐንስ እናት ልብ ብላችኋል? ማርያም ባውፍልያ ትባላለች። የዮሐንስና የያዕቆብ እናት የዘብዴዎስ ልጆች እናት ማርያም ባውፍልያ ትባላለች። ይህች እናት ምን አይነት እናት ናት ካላችሁ፣ ለልጆቿ ልመና የምትለምን እናት ነው። መታ ክርስቶስ ጋር ለልጆቿ በጎ የመሰላትን እባክህ እንዲያርግላቸው የምትል መጣችና አንድ ጊዜ ምን አለችው? ጌታ ሆይ በክብርህ በነገስክ ጊዜ በዙፋን በተቀመጥክ ጊዜ ልጆቼን በግራህና በቀኝ አስቀምጥልኝ አለችው። ክርስቶስ እነግሳለሁ ሲል ምድራዊ ንጉሥ የሚሆን መስሏት ቀኝ አዝማችና ግራ አዝማች ልታደርጋቸው ማለት ነው ልጆች። ክርስቶስ ይህ ጊዜ ምን አለ? የምትለምኑትን አታውቁ። ክርስቶስ ነግሳለሁ ያለው በምን ላይ ነው? የሚደፋው ዘውድ አይደለም። ምንድን ነው? እሾህ ነው። ስለዚህ እቺ ሴት ሳታውቀው መጣ ልጆቼ ምን ይበሉ ነው ያለች? መልሱልኝ። በግራና በቀኝ ምን ይበሉ? ይሰቀሉ። በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ ነው። አሁን እግዚአብሔር የለመነውን ሁሉ ሊሰማን እንደው በሰላም እንኖር ነበር። እዚህ መሀል ወጣቶች ብዙ አላችሁ። የወጣቶች ልመና ብዙ ጊዜ በትዳርና ትዳር ነክ ጉዳዮች ላይ ያጠነጥናል አይደል? አሁን ምን ለምነው ልመና ግን ይቀያየራል። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። እንደው እባክህ መድኃኒዓለም ይህን አድርግልኝ ይልና አንድ ሰው ከረም ብሎ ይመጣና በቃ የባለፈውን ተወው ይላል። ማመልከቻ እንኳን እኮ ስርስ ድልስ ሲበዛው ጥሩ አይደለም። እንሰርዛለን። አቤት የጸሎታችን አይነቱ ዥንጉርጉር እኮ የለመነውን ሁሉ ስላልሰጠን ስሙ የተመሰገነ ነው። በቃ ዥን ቁጥር ቢሰማን ኖሮ እኮ ገደል ገብተናል። እና የማይሆን ልመና ይለምናል ሰው። ለክፋት እኮ ይለምናል፣ ለኃጢአት ይለምናል። እግዚአብሔር ከፈቀደ በቅርቡ አልበሜን ለቃለሁ ይላል ሰው። አረ ከዚህ ሜባስ አለ እኮ። ሌባውም እኮ እርዳኝ ብሎ ነው የሚጸልየው አይደል? አው ጸሎት አንድ ሽፍታ እየጸለየ እንግደለው ወይስ አንግደለው ብለው መጥተው ከስር ያሉት ሽፍቶች ጠየቁት። ዳዊት እየደገመ እየጸለየ ነውና እንዲህ ያለ
ምን በሉት ማለት ነው? ግደሉ። ምኑ እንዳይቋረጥ ነው? ጸሎት። ጸሎቴን ያልከለከለኝ እግዚአብሔር ይመስገን ይላል። ምን ያልከለከለኝ? አቤት ስንት ክፉ ባወራንበት አሁን መተን ስንጸልይ አፋችንን አለመዝጋቱ አይገርማችሁ? አታፍርም? እንደው ልጸልይ ነው አይልም። ጸሎቴን ያልከለከለኝ ይሰማናል። እና ማይሆን ልመና ለመነች። የምትለምኑትን አታውቁም። በግራ በቀኝ መቀመጥ ከአባቴ ዘንድ ለተሰጣቸው ነው አለ። ስለዚህ ይህች እናት የዮሐንስና ያዕቆብና ለልጆቿ ሳታውቀው ምንን የምትለምነች? ሞትን ሰአሊት ለነፍሳቲነ ሕይወታ። እመቤታችን ግን ለነፍሳችን ምን የምትለምነው? ሕይወትን የምትለምን እናት መቀየር አለባት። አያችሁ፣ የበፊት እናቱ ጥሩ አይደለች። ለነፍሳችን ሕይወት የምትለምነዋን አዲስ እናት ሰጠ። ከስጋ እናት በላይ የማን እናትነት ይበልጣል? የእመቤታችን እናት ነው። አንድ ነገር ልጨምርና ወደ ዋናው ሀሳብ እመጣለሁ። ቅዱስ ዮሐንስ ወዲያውኑ ተቀበለ። ያም ደቀ መዝሙር ወዲያውኑ ወደ ቤት ወሰዳት ይላል። ወደ ምን ወሰደ? ወደ ቤት ወሰዳት። ዮሐንስ ቤቱን ንብረቱን ከተወ 3 ዓመት ሆኖታል። በእውነት ለመናገር ግን ወደ ቤቱ ወሰዳት ተብሎ ተጽፎ፣ በእርግጥ የአባቴ እናቱ ቤት አለ እዛም ወሰዳት ቢባል ያስኬዳል። ልክ ግን መጽሐፍ ቅዱስን የሚያውቅ ሰው ወደ ቤቱ ወሰዳት የሚለው ቃል በእውነት በጣም ጥልቅ ትርጉም ያለው ነው። ብዙ ጥቅሶች ይህንን ያስረዳሉ። ለምሳሌ እኔና ቤቴ ግን እኔና ምኔ ቤቴ፣ ቤተሰቤ ሊሆን ይችላል፣ ቤቴ ሊሆን ይችላል፣ ሕይወቴ፣ ልቤ ሊሆን ይችላል። ለምሳሌ ሕዝቅያስ የተባለው ንጉሥ በጽኑ ደዌ ተይዞ ሊሞት ነበር። ታሞ ሳለ መጣ ነቢየ እግዚአብሔር ኢሳይያስ ጠየቀውና ምን አለ? ትሞታለህና ቤትህን አስተካከል አለው። ትሞታለህና ምንህን? ቤትህን ማለት ለቀብር የሚመጡ ሰዎች እንዲስተናገዱ ቤቱን ሰፋ ሰፋ አድርገው ማለት ነው። ቤትህን ያለው ምኑን ነው? ልብህን አስተካክል፣ ሕይወትህን አስተካክል። ትሞታለህና ቤትህን አስተካክል ሲለው ወዲያውኑ ወደ አልጋው አቅጣጫ ዞረና አለቀሰ። ምንም አላለም። ይገርማችኋል። ጸሎት በንግግር እኮ አይደለም። እግዚአብሔር የልብን ይሰማል አይሰማም? ስለዚህ ወደ ግድግዳው ዞሮ ዝም ብሎ አለቀሰ። እግዚአብሔር እዛው ልቡ ሲስተካከል አየው፣ ቤቱ ሲስተካከል አየው። ወዲያውኑ መለሰው። ነቢየ እግዚአብሔር ኢሳይያስ ተመለሰና እግዚአብሔር ጸሎትን ሰምቶልሃል፣ ቤትህ ተስተካክሏል፣ ስለዚህ ጸሎትን ሰምቶልሃል፣ 15 ዓመት ዕድሜ ተጨምሮልሃል። ለሁላችን የንስሐ ዕድሜ ጨምረልን። ቤቱን ያስተካከለ የተባለው ምኑን ነው? ልቡን ነው። ልቡን ነው ቤት የሚባለው። ቤቴስ ምንድን ነው ይላል ነቢየ እግዚአብሔር ደግሞ እኔ ማን ነኝ? ቤቴስ ምንድን ነው ሲል ቤቴ እሱማ ቤቱማ ቤተ መንግስት ነው፣ ጥሩ ቤተ መንግስት ነው። ቤቴስ ምንድን ነው ማለት ሕይወቴ ምንድን ነው ማለት ነው። ስለዚህ ቅዱስ ዮሐንስ ድንግል ማርያምን ወደ ቤቱ ወሰዳት ማለት ወደ ምኑ? ወደ ልቡ፣ ወደ ሕይወት ወሰዳት። እመቤታችንን ወደ ሕይወታችን ለመውሰድ ያብቅ። እሷ ወደ ቤት የመጣች እንዲሁ ብዙ ለውጥ አለ። በነገራችን ላይ እመቤታችን ቤትህ ከመጣች ምን እንደሚሆን አይተናላ። ኤልሳቤጥና ዘካርያስ ቤት መጣች አይደል? ልጠይቅ ያን ሁሉ ኪሎ ሜትር ብቻዋን ተጉዛ ስትመጣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣል። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ሞላ በቤቱ። ኤልሳቤጥ በታላቅ ድምፅ ጮኻ መዘመር ጀመረች። ዝማሬ ትሞላለህ ድንግል ማርያም ወደ አንተ ስትመጣ። ካህናት እኮ ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳት እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችታል። ወደ ሁላችን ሕይወት ትምጣል። አቤት ምን ብላ ይሆን? እንደው ኤልሳቤጥ ቤት ስትመጣ እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ? ያው ከሁለት አንዱ ነው የምትለው። ብቻ በሰማይ ድምጿን ለመስማት ያውቅ። ስትሰማው መንፈስ ቅዱስ ይሞላባል። ጮሃ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለች። ድንግል ማርያም የመጣችበት ቤት ይባረካል። ጽንሱ ይዘላል፣ ያመሰግናል። ዮሐንስ እናቱ ሆድ ውስጥ ሆኖ ዘለለ። አይወጣ ነገር ገና 4 ወር ይቀረዋል፣ 3 ወር ይቀረዋል፣ 6 ወር ነው አይደል? ይቀረዋል፣ መውጣት አይችል። ስለዚህ ውስጥ ሆኖ የእናቱን ሆድ በሩን አንኳኳ። ውስጥ ሆኖ ተንቀሳቀሰ። ቢወጣ እኮ ይዘምር ነበር ለእመቤታችን። እሷ ስትመጣ መንፈስ ቅዱስ ይሞላል፣ ትሕትና ይሞላባል። እኔ ማን ነኝ ታሰኛለች። እሷ ቤትህ ከመጣች በቃና ዘገሊላ ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። እሷ ያለችበት ሰርግ ይሆን። እውነት ለመናገር ድንግል ማርያም የሌለችበት ሰርግ ለቅሶ። በቃና ዘገሊላ ሰርግ ቤት እሷ ባትኖር እኮ
ሙሽሮች የእድሜ ልክ ውርደት ነበር የሚሆንባቸው። ገና በሶስተኛው ቀን የአይሁድ ሰርግ እኮ 7 ቀን ነው። ገና በሶስተኛው ቀን መጠጥ አለቀ። ምን ነበር የሚያወራው ሰው? መጠጥ እኮ ገና በሶስተኛው ቀን አለቀባቸው። አሁን በዚህ ዘመን ኧረ 7 ቀኑን ተውትና ሰርግ ደግሶ አንድ ሰው ጠርቶ ሄደ የሚበላ የሚጠጣው ቢያልቅ ምንድነው የምንለው? አቅሙን አያውቅም አይደል? ምንም ዝም ብሎ መጥራት አይደለም፣ ማመዛዘን ያስፈልጋል። እንደው ደግሞ ልብ ያለው ሰው ደግሞ ከሚዋረድ ብሎ ሄዶ መጠጥም ምግብም ምናምን ገዝቶ ሰርጉን ቢያሟላ ያ ሰውዬ ከዛ በኋላ አፉ ያርፋል? መልስል። እሱማ እኛ እኮ ነን እንጂ ጉድ ሆኖ ነበር ነው አይደል? አንዳንዱ ደግሞ የበለጠ ሲመጻደቅ እኔ አረግኩ ለማለት ብዬ አይደል፣ ያው ጥሎብኝ ማረግ ወዳለሁ ግን አረጋለሁ ብዬ ማውራት። አሁን ምን እያደረገ ነው? ምን ይላል መሰላችሁ ቅዱስ ያዕቆብ? ማንም አንዳች ቢጎድለው ይላል ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። ምን ሳይ ሰጥቶ የማይነቅፍ እግዚአብሔር ብቻ ነው። ሰዎች ካረጉልህ አያስቀምጡም። ያለብሱሃል። የሆነ ጊዜ አንድ ሰው ያለብስሃል ልብስ እንዴት ነው ልብሱ ይልሃል ሲያገኝ መንገድ ላይ በደንብ ያዘው። እሺ እግዚአብሔር እስትንፋስ ሰጥቶን በደንብ እየተነፈስክ ይላል፣ በደንብ ይላል። ነፃ ነው ያወጣል። የሰጠህ ስጦታ ሳይነቅፍ ነው የሚሰጥህ። እግዚአብሔር የለም ትላለህ ሁሉ ስጦታውን ይዘህ። እግዚአብሔር የለም የሚሉ እኮ አሉ ስጦታውን ተቀብለው። አንድ ቃል ግን አይናገር እና ይዋረዱ ነበር እነዚህ ሙሽሮች። ወላዲተ አምላክ እዚያ ሰርግ ቤት ነበረች። እሷ የሌለችበት ሰርግ ቤት ከመገኘት ይጠብቅ። ብዙ ነገር ሊኖር ይችላል። ጥሩ አዳራሽ ሊኖር ይችላል። ጥሩ ፎቶ ሊኖር ይችላል። ጥሩ ድግስ ሊኖር ይችላል። ድንግል ማርያም ከሌለችበት ግን ችግር አለ። ነበረች ኢየሱስ እናት፣ አላዋረደቻቸውም። ሰው እንኳን አልሰማም። ጉድለታቸው ማንም ሳይሰማ ሰው ብቻ አይደለም ሙሽሮቹ ራሱ አልሰሙ። ተከብረው ተቀምጠዋል። እነሱ አገር አማን ብለው ሰርግ ነው ብለው ቁጭ ብለዋል። ችግራቸውን ሳይሰሙ ፈታችላቸው። እንደ ጎደለን የማናውቀውን ነገር እኮ ታያለች እመቤታችን። ስንት እኮ እንደ ሙሽራ ቁጭ ብለን የተፈታ ችግር አለ ታውቃላችሁ። እመቤታችን እንኳን ቀሚሷን ይዞ አማልጅን ብለን ለምንና ቀርቶ ማለት በማናውቀው ጉድለታችን እንኳን ትለምናለች። ወላዲተ አምላክ ለሁላችን ትለምንልን እና እሷ የተገኘችበት ሐዋርያትስ መንፈስ ቅዱስ የወረደላቸው እኮ ከነሱ ጋር ሆና ነው። እሷ እኮ መንፈስ ቅዱስ ልትቀበል አይደለም ልትጸልይ የገባቸው አብራቸው። የማርቆስ እናት ቤት የቆመችው እሷማ መንፈስ ቅዱስ ይጸልልሻል የተባለችው ገና ስትጸንስ ነው አይደል? ከጰራቅሊጦስ በፊት ጰራቅሊጦስ የተደረገላት ናት ወላዲተ አምላክ። የመንፈስ ቅዱስ ማደሪያ ናት እሷ። ግን ከሐዋርያቱ መሀል ከሆነች ሐዋርያቱ ጸጋቸው ክብራቸው ይጨምራል እና እመቤታችንን ወደ ሁላችን ሕይወት ለመጨመር ያብቃል። ወደ ዋናው ሀሳብ ስመጣ ቅዱስ ዮሐንስ ከጌታ ጋር ያለው ቅርበት በጣም ከመጥበቁ የተነሳ የዛ መጨረሻው ድንግል ማርያምን ስጦታ አድርጎ እንዲያገኝ አደረገው። ልባ ታማኝ ሐዋርያ ነበረ። ጌታ ይወደው ነበረ። ከክርስቶስ ደረት በጣም ተጠግቶ ነበር። ክርስቶስ በጣም ስለወደደው ለክርስቶስ ያለው ፍቅር ከድንግል ማርያም ጋር አብሮ ለመሆን አበቃው። ምን ማለት ነው? አንድ ሰው ነገረ ክርስቶስ በደንብ ሲገባው የእመቤታችን ፍቅር ይገባዋል። ወደ ክርስቶስ ካልተጠጋ ጌታ በዋለበት ካልዋል፣ ባደረበት ካላደር፣ ወደ ደረቱ ተጠግተ የቃሉን ወተት ካልጠጣ የድንግል ማርያም ፍቅር አይገባል። ብዙ ጊዜ እኛ ገልብጠን የምንናገር ሰዎች አለ። አንድ ሰው መጀመሪያ ነገረ ማርያም ሲገባው ነው ክርስቶስ አይደለም። ነገረ ክርስቶስ ሲገባ ነው ነገረ ማርያም የሚገባ። እስቲ ነገረ ክርስቶስ በሉ። የነገረ ማርያም እናት ነው። አንድ ሰው መጀመሪያ ክርስቶስ ማን እንደሆነ ሲገባው፣ አምላክነቱ፣ ጌትነቱ፣ ፈጣሪነቱ ሲገባው፣ በደንብ የክርስቶስ ፍቅር ልቡ ሲገባ ይህንን አምላክ ነው ለካ የወለደችው ብሎ ማንም ማክበር ይጀምራል። እመቤታችን ክርስቶስ ውስጡ የሌለ ሰው ግን እመቤታችንን ለማክበር ይቸገራል። ለዚህ ነው ሐዋርያት የመጀመሪያ ስብከታቸው ስለ እመቤታችን አልነበረም። ዞረው ሲያስተምሩ እኛስ የተሰቀለውን ማንን እንሰብካለን? አሁን አንዳንድ ሰዎች ሐዋርያት የቱ ጋር ነው ድንግል ማርያም ዘላለማዊ ድንግል ነች፣ ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም ታማልዳለች ብለው ያስተማሩት ሐዋርያት የቱ ጋር ነው ብለው ሊያሸማቅቁን ይሞክራል። አንዳንዱማ ጭራሽ ምን ተጽፏል ስለ ድንግል ማርያም ምን መጽሐፍ ቅዱስ ላይ ተጽፏል የሚል አለ።
ወንጌል ላይ ምን ተጽፏል? ሲጀመር ወንጌል የሚያወራው ስለ ክርስቶስ ነው። ስለማን ነው? ክርስቶስን የወለደችው ማን ነች? ስለዚህ እመቤታችን ክርስቶስን ስትወልድ እኮ ወንጌልንም የወለደችው። ትመስሊ ፊደል ወትወልድ ወንጌል ይላል እኮ። ፊደል ትመስያለሽ፣ ወንጌልን ትወልጃለሽ። ለወንጌል መጽሐፍ ምክንያት ናት እኮ። የወንጌል ወሳኟ ገጸ ባህሪ እመቤታችን እሷ ነች። ወሳኟ ከፍጡራን መሃል ለአምላክ መምጣት እጅግ አስፈላጊ ነበር እሷ መኖር። ወንጌሉም ሲጻፍ በእሷ ነው የጀመረው። አይን ላለ በመሰረቱ እመቤታችንን በተመለከተ ወንጌል ላይ ክርስቶስን የወለደችው ማርያም የምትባል አንዲት ሴት ነበረች ብቻ የሚል አንዲት ድንግል ብቻ የሚል ቢጻፍ እሷን ለማክበር ይበቃናል? አይበቃም? ይበቃናል። ቢጻፍ ከዚህ በላይ ምን ሊጻፍ ይችላል? አምላክን ወለደችው ከማለት በላይ ምን አለ? በጣም አምላኩን ወልዶ የሚያውቅ ታውቃላችሁ? እዚህ ሰፈር አለ እንዴ? ያሳዩንና አርፈን እንቀመጣለን። አንዳንድ ሰዎች ምን በቃ ወለደችው አበቃ ምንድን ነው ያህል ይላሉ። ያሳዩና አምላኩን ወልዶ የሚያውቅ እናቆማለን። ሰው በቅድስና ተጋድሎ እንደ መላእክት መሆን ይችላል፣ እንደ ሰማዕታት መሆን ይችላል፣ እንደ ጻድቃን መሆን ይችላል፣ እንደ ጊዮርጊስ መሆን ይችላል፣ እንደ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። አንዴ ነው የተወለደው ክርስቶስ። ለማንም ያልተሰጠ ሊሰጥም አይችል ክብር ነው የተሰጠ። አምላክን ከመውለድ በላይ ምንም ክብር የለም። እና ነገረ ክርስቶስ በጣም ሲገባ ለካ እሱን የወለደችው ትላለህ። ሐዋርያት ስለ እመቤታችን መጀመሪያ ለምን መስበክን አላስቀደሙም? ነገረ ክርስቶስ ለምን አስቀደሙ? የመጀመሪያው ሐዋርያት የሰበኩት ለአይሁድ ነው። ከዚያ ደግሞ ለአሕዛብ። ለማንና ለማልኳቸው አይሁድ ጋር ሄደው ስለ ክርስቶስ አስተምረዋል። መጀመሪያ ልጠይቃችሁ፣ አይሁድ በክርስቶስ አምላክነት ያምናሉ አያምኑ? አቤት አያምኑ። ቢያምኑማ አይሰቅሉትም አይደል? እንደውም አምላክ ነኝ ብሏል ብለው ነው ልብሳቸውን ሲቀዱ ነበር፣ ድፍረቱ ብለው። ስለዚህ በክርስቶስ አምላክነት አያምኑ። በክርስቶስ አምላክነት ለማያምን አይሁዳዊ ድንግል ማርያም የአምላክ እናት ናት ተብሎ ይሰበካል እንዴ? እሱ ሲገርመን እሷም የአምላክ እናት ነው የሚሉት፣ ምንም ጥርጥር የለው። በድንግልና ነው የወለደችው ብትላቸው ያምናሉ? አያምኑም። በሰላም የኖረችውም የማን ልጅ መስሏቸው ነው? የዮሴፍ ልጅ። ወንጌሉ ምን ይላል? እንደ መሰላቸው የማን ልጅ ሆኖ? የዮሴፍ ልጅ ሆኖ ነው የሚለው። የዮሴፍ ልጅ እኔና አባትህ ስንፈልግ ነበር ብላለች እመቤታችን። ለምን? በእነሱ ሕሊና ክርስቶስ የማን ልጅ ሆኖ ስለሚታሰብ እንጂ በድንግልና ነው የተጸነሰ የተወለደው የሚለውን ቃል ቢነገራቸው ጥሩ ምክንያት አገኙ እመቤታችንን ለመግደል ለማሰቃየት ነው። በመንፈስ ቅዱስ ነው የጸነስኩት ብትል ማን ይሰማታል? በአይሁድ መሃል ልባ። ስለዚህ ሐዋርያት መጀመሪያ ያስቀደሙት ነገረ ክርስቶስን ነው። ክርስቶስ አምላክ መሆኑን ያመነ ሰው ከዛ ሲቆይ ድንግል ማርያም የማንና መሆኗን ያምናል? የአምላክ እናት። ይሄ በአይሁድ ዘንድ ነው። በአሕዛብ ዘንድ እስካላችሁ የአሕዛብ ደግሞ የባሰ ነው። አሕዛብ የምንላቸው እንግዲህ ሮማውያን፣ ግሪካውያን ሐዋርያት ዞሮ የሰበኩባቸው ሀገራት ናቸው። እነሱ ደግሞ በግሪክና በሮማን ሚቶሎጂ ወይም አፈ ታሪክ በጣም ብዙ አማልክትን ያመልካሉ እና በእነሱ አስተሳሰብ አምላክ ለምሳሌ ቄሳሮች አምላክ ይሆናሉ። አንድ ሰው ልክ ቄሳር ሆኖ ሲነግስ ልክ ዙፋን ላይ ሲቀመጥ አምላክ ነው ተብሎ ይመለካል፣ ይታጠንለታል። ቄሳር ጌታ ነው በሉ፣ ኪሪዮስ ቄሳሪዎስ በሉ ይሏቸዋል። ቄሳር ጌታ ነው በሉ አምላክ ነው ማለት ተብሎ ይመለካል። የለም ኢየሱስ ጌታ ነው ይሉ ነበር የዛን ጊዜ የነበሩ ሐዋርያት የመጀመሪያዎቹ ሰዎች። ቄሳር ጌታ ነው በሉ እያሉ ሁሉ ይገሏቸው ነበር። ስደቡት፣ ክርስቶስ የተረገመ ነው በሉ ይሏቸው። የለም ይላሉ እነ ፖሊካርፐስ፣ እኔ አምላኬን ይህን ያህል ዘመን ስኖር መቼ አስቀይሞኝ ያውቃል? እንዴት ተረግመዋለሁ ብሎ ነው የሞተው። እና በዚያን ጊዜ በሮማውያንና በግሪካውያን አስተሳሰብ አንድ ንጉሥ ቄሳር የነገሰ እንደሆነ አምላክ ይሆናል። የእሱ እናት፣ አባት፣ እህት፣ ወንድም፣ ዘመዶቹ በሙሉ ልክ እሱ አምላክ ሲሆን እነሱም አማልክት ይሆናል፣ ይመለካሉ ቤተሰቡ። ስለዚህ የአምላክ ቤተሰብ ሁሉ ምንድን ነው? በአይሁድ በግሪክ አስተሳሰብ አማልክት ነው። ስለዚህ ሐዋርያት ሄደው ድንግል ማርያም የአምላክ እናት ናት ብለው ቢሰብኩ ምን ማለት ነው የሚሆነው? ለግሪካውያን ድንግል ማርያም የአምላክ እናት ናት ከተባለ ምንድን ነው ይመስላል? አምላክ ናት ማለት ነው። እመቤታችን ደግሞ አምላክ አለች ናት እንዴ? የአምላክ እናት ነች። እናመልካታለን። አሁን ደግሞ መከራችን እያየን ያለ ነው። ታመልኳታላችሁ የሚሉ ሰዎች አሉ። ውድ ተከታዮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሚወዷቸውም ያጋሩ።